ጤና ይስጥልኝ። ጤናና ህይወቶን የሚቀይር መረጃ ወደሚያገኙበት የጤናማ ህይወት ቻናል በደህና መጣችሁ። ለመሆኑ ጂም እየሄዱ ምግቦችን እየቀነሱ ግን ክብደቶ አልቀንስ ብሎታል? ወይም ደግሞ ሁልጊዜ ጠዋት ሲነሱ ያለምንም በቂ ምክንያት ከፍተኛ የድካም ስሜት ይሰማዎታል? ብዙዎቻችን የምንሰራው ትልቅ ስህተት ለሰውነታችን ሳይሆን ለሌላ ሰው የሚስማማውን አመጋገብ መከተላችን ነው ይለናል ሳይንስ። ዛሬ በዓለማችን ላይ ካሉ የደም አይነቶች ሁሉ ጥንታዊና እጅግ ጠንካራ ስለሆነው ስለ ደም አይነት ኦ በዝርዝር እናያለን። የደም አይነት ኦ ያላችሁ ሰዎች በታሪክ አዳኞች ወይም ደግሞ ዘ ሃንተርስ በመባል ይታወቃሉ። ሰውነታቸው የተገነባበት መንገድ፣ የምግብ መፈጨት ስርዓታቸውንና የሆርሞን ስርጭታቸው ከሌሎች የደም አይነቶች ፍጹም የተለየ ነው። በዛሬው ቪዲዮአችን ልንመለከት የፈለግናቸው 3 ወይም 4 ነጥቦች አሉ። በመጀመሪያ የደም አይነቶ የጤና ምንጭ የሆኑ 10 እጅግ ምርጥ ምግቦች እንመለከታለን። በሁለተኛነት ደግሞ ሰውነታችን የሚመርዙና በፍጹም መመገብ የሌለብንን 8 መጥፎ ምግቦችን እንመለከታለን። በሶስተኛ ደረጃ ደግሞ ክብደት ለመቀነስ የሚረዱ ሚስጥሮች ምንድናቸው የሚለውን በዚህ ቪዲዮ አሳያችኋለሁ። በመጨረሻ በቪዲዮ ማብቂያ ላይ ደግሞ የደም አይነት ኦ ያላቸው ሰዎች በፍጹም ሊሰሩት የማይገባውን አንድ ትልቅ የስፖርት ስህተት እነግራችኋለሁ። እስከ መጨረሻው አብራችን ቆዩ። የደም አይነት ኦ ያላቸው ሰዎች በሆዳቸው ውስጥ ከፍተኛ መጠን ያለው የሃይድሮክሎሪክ አሲድ ያመነጫሉ። ይህም ማለት ሰውነታቸው ፕሮቲንንና ስጋን ፈሳሽ የማቃጠል ወይም ደግሞ አስደናቂ ተፈጥሯዊ ብቃት አለው ማለት ነው። ወደ ዝርዝሩ ስንገባ በመጀመሪያ ልንመለከተው የወደድነው ቀይ ስጋ ነው። የበሬ፣ የበግ ወይም የፍየል ስጋ። የደም አይነታችሁ ኦ ከሆናችሁ ስጋ ጠላታችሁ ሳይሆን ወዳጃችሁ ነው ማለት ነው። በሳምንት 3 ወይም 4 ቀን ቀይ ስጋ መመገብ የጡንቻን ጥንካሬን ይሰጣል ማለት ነው። የደም ማነስን ይከላከላል፣ ሜታቦሊዝምን ያፋጥናል ማለት ነው። ማሳሰቢያ ግን አለኝ፣ ስጋ ስብ የሌለው ቢሆን ይመረጣል። ሁለተኛ የባህር ምግቦች በተለይ ደግሞ ሳልመን እና ቴላፒን። እነዚህ አሳዎች በኦሜጋ 3 የበለጸጉ ናቸው። የደም አይነታቸው ኦ ሰዎች የታይሮይድ እጢ ወይም ታይሮይድ ግላንድ ስራቸውን የመቀነስ ዝንባሌ ስላለው በአሳ ውስጥ ያለው አዮዲን የታይሮይድ ሆርሞንን ያስተካክላል ማለት ነው። ሶስተኛ ቆስጣና ጎመን። እነዚህ አረንጓዴ ቅጠሎች በቫይታሚን ኬ የበለጸጉ ናቸው። የደም አይነት ኦ ሰዎች ደማቸው የመርጋት ፍጥነት አነስተኛ በመሆኑ ቫይታሚን ኬ ደማቸው ጤናማ እንዲሆን ያረጋጋል ማለት ነው። አራተኛ ብሮኮሊ። የሆድ ዕቃን ጤና ለመጠበቅና አስፈላጊ ውፍረትን ለመከላከል ብሮኮሊ ተስማሚ የፋይበርና የቫይታሚን ምንጭ ነው ይለናል ሳይንስ። አምስተኛ የወይራ ዘይት። በምግብ አሰራር ውስጥ የምትጠቀሙት ዘይት ወሳኝ ነው። የወይራ ዘይት በሰውነታችን ውስጥ ያለውን መጥፎ ኮሌስትሮል በመቀነስ የልብ ጤናን ይጠብቃል። ስድስተኛ በለስና ፐልም። ፍራፍሬዎችን በሚመርጡበት ጊዜ እነዚህን 2 ፍራፍሬዎች አንደኛ ደረጃ ናቸው። በውስጣቸው ያለው ንጥረ ነገር የሆድ አሲድን መጠን በማመጣጠን የምግብ መፈጨትን ይረዳል። ሰባተኛ ዱባና የዱባ ፍሬ። የዱባ ፍሬ በዚንክ የበለጸገ በመሆኑ የደም አይነት ኦ ሰዎች የመከላከል አቅም ወይም ኢሚዩኒቲያቸውን በእጅጉ እንዲጠናከርና ፈጣን ምላሽ ለበሽታዎች እንዲሰጥ ያደርጋል ማለት ነው። ስምንተኛ ሽንኩርትና ነጭ ሽንኩርት። እነዚህ ቅመማ ቅመሞች በሰውነት ውስጥ ያሉ ባክቴሪያዎችን እና እብጠቶችን ወይም ኢንፍላሜሽን የሚዋጉ የተፈጥሮ አንቲባዮቲክ ናቸው። ዘጠነኛ ዋልናት። ለውዝ መመገብ ከፈለጋችሁ ለእናንተ ፍጹም ተስማሚ የሆነው ዋልናት ነው። ለተቀላጠፈ የአንጎል ስራና ለኃይል ምንጭነት ይጠቅማል። በ10ኛ ደረጃ ልንመለከት የወደድነው ዝንጅብል ነው። የደም አይነታችሁ ኦ ሰዎች አንዳንድ ጊዜ ለሆድ ቁስለት ወይም ደግሞ አልሰር የመጋለጥ እድል አላቸው። ዝንጅብል የሆድ ዕቃን በማረጋጋትና ጋዝን በመቀነስ ረገድ ወደር የለው። ውድ ተመልካቾቻችን አሁን እስካሁን ድረስ ያየናቸው በጣም ምርጥ ምግቦች ለደም አይነት ኦ የሚስማሙ ምግቦችን አይተናል። አሁን ደግሞ መርዝ የሆኑ ሊወገዱ የሚገቡ 8 የምግብ አይነቶችን እንመለከታለን። አሁንም አብራችሁ ይቆዩ።
እነዚህ ምግቦች የደም አይነት ኦ ለሆኑ ሰዎች እንደ መርዝ ሊቆጠሩ ይችላሉ። ምክንያቱም የምግብ መፈጨትን ያዘገያሉ፣ ያወፍራሉ፣ እንዲሁም የመገጣጠሚያ ህመም ያመጣሉ። በመጀመሪያ ደረጃ የምናስቀምጠው የስንዴ ምርቶች ናቸው። ዳቦ፣ ፓስታ፣ ማካሮኒ እና ኬክ። ይህ ለእናንተ ትልቅ ጠላት ነው። በስንዴ ውስጥ ያለው ግሉቲን የተባለ ፕሮቲን ከደም አይነት ኦ ጋር አይስማማም። ኢንሱሊንን በትክክል እንዳይሰራ በማድረግ ስብ በሆድ አካባቢ እንዲከማች ያዳርጋል። ክብደት ለመቀነስ ካልቻላችሁ መጀመሪያ ስንዴን አቆሙ። ሌላው የበቆሎ ምርቶች ናቸው። በቆሎ፣ የገብስ ቆሎ እና የባቄላ ዱቄት ናቸው። በቆሎ በሰውነታችን ውስጥ ያለውን የስኳር መጠን ያዛባል። ሜታቦሊዝምንም በማቀዝቀዝ የድካም ስሜት እንዲሰማችሁ ያደርጋል ማለት ነው። ሶስተኛ፣ የላም የወተት እና የአይብ ውጤቶች። የደም አይነት ኦ ጥንታዊ በመሆኑ የወተት ተዋጽኦችን ለማላመድ አልተፈጠረም። ወተት፣ ቺዝ እና እርጎ አብዝቶ መመገብ ለሆድ መነፋት፣ ለጋዝ እና ለቆዳ ላይ ሽፍታ ይዳርጋል። ስለዚህ የደም አይነታችሁ ኦ የሆናችሁ ሰዎች የላም ውጤቶችን በሙሉ ባትጠቀሙ ወይም ደግሞ በአነስተኛ መጠን ብትጠቀሙ ይመከራል። ሌላው ምስርና የተወሰኑ ባቄላዎች ናቸው። ምስር በውስጡ የያዘው ሌክቲን የተባለ ንጥረ ነገር በደም አይነት ኦ ሰዎች የጡንቻ ህብረ ህዋስ ላይ ጉዳት ያደርሳል ተብሎ ይተመናል። የምግብ መፈጨትንም ያዘገያል ማለት ነው። አምስተኛ ደረጃ የምንመለከተው ደግሞ ጎመን ነው እና ደግሞ የአበባ ጎመን። ቀደም ብለን ጎመን ጥሩ ነው ብልሃል ልትሉኝ ትችላላችሁ። ነገር ግን የሀበሻ ጎመን እና ቆስጣ በጣም ጥሩ ናቸው። በተቃራኒው ደግሞ ጎመን እና የአበባ ጎመን የታይሮይድ እጢን ስራ ስለሚያስተጓጉሉ ለእናንተ በፍጹም አይመከሩም። ሌላው ብርቱካንና እንጆሪ ናቸው። በውስጣቸው ያለው ከፍተኛ አሲድ አስቀድሞ ከፍተኛ አሲድ ካለው የሆድ ዕቃችን ጋር ሲደመር የሆድ መቆጥቆጥ ወይም መቁሰል ሊፈጥር ስለሚችል በፍጹም ብርቱካንና እንጆሪን ከምግብ ጋችሁ አብራችሁ አትመገቡ ማለት ነው። ሰባተኛው ኦቾሎኒ ነው። ኦቾሎኒ ለደም አይነት ኦ ሰዎች ክብደት እንዲጨምር ከሚያደርጉ ምግቦች መካከል አንዱ ነው ማለት ነው። በስምንተኛ ደረጃ የምንመለከተው ቡና ወይም ደግሞ ካፊን ያላቸው መጠጦች። የደም አይነት ኦ ሰዎች በተፈጥሯቸው የአድሪናሊ መጠናቸው ከፍተኛ ነው። ስለዚህ ቡና ስትጠጡ ይህ ሆርሞን ከመጠን በላይ ስለሚጨምር በቀላሉ ለጭንቀት፣ ለንዴትና ለእንቅልፍ ማጣት ትጋለጣላችሁ። በምትኩ አረንጓዴ ሻይ ብትጠቀሙ የተሻለ ይሆናል ማለት ነው። አሁን በቪዲዮ መግቢያ ላይ ቃል ወደ ገባውላችሁ ትልቅ የሚስጥር ምክር ደርሰናል ማለት ነው። እንግዲህ የደም አይነታችሁ ኦ ያላችሁ ሰዎች የጭንቀት ሆርሞንን ለማስወገድ ከባድና ፈጣን ስፖርቶችን፣ ወርክአውቶችን መስራት አለባቸው። ዮጋ ወይም ቀስ ያሉ እርምጃዎችን ብቻ ለእናንተ በቂ አይደሉም። ስለዚህ ትልቅ ስህተት ብለን ብዙ የደም አይነት ኦ ሰዎች ክብደት ለመቀነስ በሚል ስፖርት ሳይሰሩ ዝም ብለው ይራባሉ። ይህ ትልቅ ስህተት ነው። ሰውነታችሁ ምግብ ሲያጣ ሜታቦሊዝሙን ሙሉ በሙሉ ያቆመዋል ማለት ነው። በዚህ ምክንያት ጭራሽ ውፍረት እንዲጨምር ያደርጋል። ስለዚህ ስጋና አትክልት እየተመገቡ እንደ ሩጫ፣ ዋናና ክብደት ማንሳት ያሉ ጠንካራ ስፖርቶችን መስራት ይኖርባቸዋል ማለት ነው። የዛሬው ቪዲዮ እጅግ ሰፊና ጠቃሚ መረጃ የያዘ እንደነበረ ተስፋ አደርጋለሁ። እንግዲህ ማሳሰቢያ ያስታውሱ፣ እያንዳንዱ ሰውነታችን የራሱ የሆነ የተለያየ ባህሪ ሊኖረው ስለሚችል ማንኛውንም ትልቅ የአመጋገብ ለውጥ ከማድረጉ በፊት ከሐኪም ወይም ከስነ ምግብ ባለሙያ ጋር መማከር ተገቢ ነው ብዬ አስባለሁ። እንግዲህ ቪዲዮውን ከወደዳችሁት አሁኑኑ ላይክ አድርጉት። ለቤተሰቦ እና ለጓደኛው እንዲደርስ ደግሞ ሼር ማድረጉን እንዳይረሱ። የእናንተ የደም አይነት ምንድን ነው? በዚህ ዝርዝር ውስጥ በተገለጸው ምግቦች ላይ ያላችሁ አስተያየት በኮሜንት መስጫው ላይ አስፍሩልኝ። በቀጣይ ቪዲዮ ስለ ደም አይነት ኤ ወይም ስለ ቢ እንድሰራ ትፈልጋላችሁ? ኮሜንት አድርጉልኝ። ስላዳመጣችሁኝ ከልብ አመሰግናለሁ። በሌላ ድንቅ ቪዲዮ እስከምንገናኝ ድረስ ሰላም ጤና ለእናንተ ይሁን። ቻው